ይሄ ተረገመ ሰውዬ ዛሬ ጓደኛዬ ብዬ ላማክረው ብሄድ ምስምስቴን ይንገረኝ። ባለሄድ እኔ የማውቅብሃለሁ ብር ትበደር መተህ ነው። እኔት አንተ ነው የምበደረው? የለኝም። እኔት አንተ ነው የምበደረው? አንተ ልከፍለኝ ነው የምሰጠው። ለማኝ ታለማኝ ምን አይነቱ ነው ባለጌ ሳነጋጋሪ ናፋ እዲና ዘውዱ ገላ ዝም በል እመጣለሁ እዚህ ጎጫ ቱርቱስ እስኪ እንደነጋ ነጋ እስኪ ቦጋለልህ ሂድና ጉዴን ላማክረው። አንዱ የእሱም ልጅ አረብ ሀገር ነውና ያለው እስቲ እንዴት ሄዶ እንዴት እንደሚኖር ለወቅ። እንደው ዝም ብዬ ቁጭ ብዬ እኮ ልጄን ዛሬ ደግሞ ዱላዬንም ወስዷት ያመናጢ ቦጋለ። አሰላሙ አለይኩም። አለይኩም ሰላም። እንዴት አደርክ? ማነህ በል። አንተ ደግሞ እንዱ ሰው መርሳት ጀመርክ። አይኔ ነው አይኔ። እንደምን እንደው ደግ ጫኔ ነህ እንዴ? አለ ጤና ነው? ተጣፋ ነው አልሐምዱሊላህ። አረፍ በል። እንደው ደግ ነህ? እዛ አረፍ በል። ይሄ እዚህ ሳውዲ ያለው ልጅ ይሄንን መስተዋት የሚሉትን ስልክ ገዝቶ ልኮልኝ ለአንተ? ለእኔ። እንደው ምን ልታረግበት ነው ይሄንን? አሁን አንተ እስኪ ወዲያ በለው ተፊት። እኔም አላወቅኩበት። የትንሹ ልጅ አንጥቶ ተክተክ ነው የሚሉትን ከፍቶ ሰጠኝ። እንዲህ ወዲያ ላይ አድርገኝ ብሎኝ እንዲህ አድርገዋለሁ። እነዚህ እነምኖች ወጣቶቹ ዝም ብለው ይጨፍራሉ፣ ይዘላሉ። አንተ እያየህ አንዴ እያየሁ እንደዚህ ይዘላሉ። ይሄንን ዝውር እያሉ ትልልቆቹን በቃ ተበላሻችሁ ማለት ነው። እኔ አላቅበት አዘጋው ብዬ እኮ ነው። አዘጋጉን አላቅበት ብዬ ነው። ብታይ እንደው ዝም ብለህ እንደው ጉድ ተመልከታቸውማ። እንደው ታዲያ ይወሰውሳሉ። ጉድ! እስኪ አሁን የመጣሁበትን ላውራ። ዝም ነው ብታያቸው፣ ዝም ነው። እኛ ታረጀ እንደረሱ ዝም ብለህ ቤት ትንፏቀቃለህ። እንዱ ወጣ እያልህ እንኳን ፀሐይ መታህም። ምን ቤቱም እንደምታየው ይሄ ውጭ ያለው ልጅ አንዲያችም ያህል ቤት ሰርቶት ቤቱን ባዶ የሚጠብቀው የለም። ልጆቹን ቤት አይጠቀሙ። ሴቲቱም የለም ወጣ ትላለች። ነጋዴ ናት፣ አታርፍም። ብታይ ታታሪ ናት። እሺ አሁን አለፍልፍብኝ። እኔ ጉዳይ ላውራበት። አንተ ወሬ አያልቅም ጓደኛዬ። ልብ አድካሚ ነህ። እንደው ስታረጅ እንኳን እንዱ ትንሽ ቀነስ አታረግም ልፍላፊህን? ምን አልከኝ? ተኔ ብሷ ስታረጅ ትንሽ ቀነስ አርግ ልፍላፊህን። እኔን አይደለም እኔ ያለ ደግሞ ገና ወጣት ነኝ። መቼ አረጀሁኝና? 60 ዓመትህ እኮ ነው አሁን። 68 ዓመትህ ነው አንተ። ገና ነኝ አላረጀሁም ገና ልጅ። እሺ ዝም በል አሁን እኔ ጉዳይ ላውራ። አንተ ጉዳይን ታታስወራ ዝም ብለህ ራስህን ስትለፈልፍ ልታስረሳኝ ነው። ቆይ ላውራ። በደህና ነው። ምን እግር ጣለህ? ይኸውልህማ ጓደኛዬ እስቲ ለማን ላማክረው ብዬ ነው ዛሬ የመጣሁት። ሌላ ማማክረው የለኝም። ለአንተ ላማክር ነው የመጣሁት። ወደውን የወኔ ወንድም አብሮ አደግህ እያለሁ ደግሞ ምን አሳሰበህ አቦ? ልጅ ጮኛ ጭቼለት ነበር ታውቃለህ? አውቃለሁ። ያንን ያዘለቀ ልጅ አይቶላታል ገብቶለታል የሚባል ወሬ ሰምቻለሁ። ጮኛ ጭቼለት እየኖርኩ እያለሁ 7 ዓመት ሙሉ ቀብቼ ተዛ እሷን አስመርቆኝ ሌላ ወዷል። የአረብ ሀገር የምትኖር ልጅ። እኛ ልጆች መቼ እኛ ያለንላቸውን እኮ መቼ ሰማሉ ብለህ የኔም እንደዚሁ አጎል አድርጎኝ ለዛ ተሄደ በኋላ እኔ ላውራ? እስቲ አንተ ዝም በል። እሺ አውራ። እኔ እኮ እንደዚህ አድርጌህ አወራ እንደሆነ እንጂ ፍና አድርጌህ። ኧረ ተው፣ እኔ ትልቅ ሰው እኮ ነኝ፣ አክብረኝ እንጂ። ምን ነው አብሮ አደግነን። ምን ትልቅ ነህ ደግሞ? ጓደኛሞች እኔም ትልቅ ነኝ። እሺ ምን ነው ታዛ ንገረኝ። ዝም በል እሺ ጓደኛዬ። እዛ አረብ ሀገር ሄዳለሁ ብሎ
እችንም አስመርቆኝ እኔ እሷ እዚሁ መጥታ እዚሁ የሚጋቡ መስሎኝ እሺ ብዬ ወድጄ አሁን አረብ ሀገር እሄዳለሁ ብሎ ተነሳ። ምን ትለኛለህ ነው የምልህ። ችግር ነው። አረብ ሀገር እሄዳለሁ አለ። አዎ እዛው ሄጄ እሷን አገባለሁ አለ። ምን ትለኛለህ? አሁን ምን ትመክረኛለህ? እንዲሁ ላማክርህ ይኸው እንቅልፍ ላልተኛ ዝም ብዬ ስቅ መደመሪያ አድሬ ወዲህ አንተ መጣሁ እስኪ ላማክረው ብዬ። እሺ ምን ትላለህ? ምን አለ ይሄድ ታለ ቅርብ ትለው በእጅጉ አይቀር። እኔም ቤት አሉ እኮ ያሰቡትን ታረጉ ወዲኋላ አይሉም። ሌላ መፍትሄ የለህም? ምን መፍትሄ አለው? ድሮም አንተን ሰው ብዬ መምጣት ደግሞ አንተ ያንተ ልጅ ብቻ ነው እንደ ውጭ ሄደው የእኛም እኮ እዛው ናቸው። ዝም በል። ያንተ ብሄር ባይሄድ ያ ምን ይተክራል? ደግሞ ምን ይተክራል? አታየውም እንደ የሰራውን ቤት አንተ እዛ ሁዱ ገላ የምታክል ቤት ተቀምጠህ ወገድ ምን አይነቱ ነው? በፈጣሪ ነገሩኝ ባይ ነው ሰውየው። ባለቤት የመታል ዘርበኝ ነው እንዴ? ቆይ ልክ ልኩን ነግሬው ነው ዛሬ የምሄደው። ስማማ ልጅ መሰለህ እንደ ይሄንን ቤት የሰራልህ በሴት ብር በተሰራ ቤት እየኖርክ ደግሞ እዚች ሁሉ ገላ ውስጥ እየኖርክ ትለኛለህ? ላቡን ጠፍ ምን ላቡን ጠፍ ያደርጋል? አልሰማን መስሎህ ነው እንዴ? እናውቃለን እኮ ሁሉንም። የአንተ ልጅ ወይ ምን ያላቸው ጫት በብብታቸው እየያዙ ከተማ ተመረጦች። የአንተ ልጅ ምን ትካራለሁ ብለህ እዚህም ሲኖር የማንንም ሴት ማንጋጋት ነበረ። እዛም ብሄር ስለሆነ ቤቱም የሰው ቤት ነው መስሎህ ነው እንጂ። እሺ አንተ ንገሩኝ ባይ ልክ ልክህን ነው እኮ የምነግርህ። የቀና ብዙ ያወራል። በምንህ ነው የሚቀናብህ? አንተ ጥገኛ ቤት ጠባቂ እኮ ነው እዚህ የሆንከው። እንዲህ አይነት ቤት እኔ ቢሉ ግባና ይሆን አልጋውን ሁሉ ነገር እኮ ልጄን ሆጭ አድርጌ በገዛ ገንዘቤ ነው ቢሄድም የምልከው። አንተ በሴት ብር እኮ ነው አንተ ልጅ ሄደው። አሁን ይሄ በስልጣንህ መንግስት ሊቀመንበር ተሹመህ ተህዝብ የበላኸው በበላኸው ብር ነው ይሄንን የሚያሰራችው። ተህዝብ ያስከብር ነው። እንደ ይሄንን ኧረ ተወኝ። በጋ አምላክ ቤት የመታጥጮብኝ በጋ አምላክ ተቤት ምን ቤት አለህ? ምን ቤት አለህ? ያታየውም እንደ መስጠት የመሰለ ቤት የምናየው ይሆናል። ልኩን ነግሬው ምነው የኔ ልጅ እግሩ አረብ ሀገር ሄዶ ሲለውጠኝ ቀናት አንጨረጨረ። ምን ትለወጣለህ? እኔ እኮ ያልኩህ ቤቱ የሰው ነው። ቤቴ አትበለኝ። እሺ ቤትህስ ቢሆን ደግሞ ይስቃል። እንደ መሳቂያ ተወኝማ ጓዳ ስቀኝ። ዝም በል። አንዱ ልክህን ነግሬህ ይሄ ደግሞ ይሄ ቱሪና አፋ ባለሄድ ነው ማውቀባለሁ። ብር ትበደር መጥተህ ነው። እኔ ታንተ ነው የምበደረው? የለኝም። እኔ ታንተ ነው የምበደረው? ልከፍለኝ ነው የምሰደው መሰለህ እንዴ? ድሮም ምን አለህና ነው እኔ ታንተ የምበደረው? ሂድልኝ፣ አሁን ሂድልኝ። እንኳን ልታበድር አንተ ተብድር በወጣ ይሄ ለማኝ ታለማኝ። ምን አይነቱ ነው ባለጌ ሳነጋጋሪ ቱሪና አፋ እዲና ዘውዱ ገላ ዝም በል። እመጣለሁ እዚህ ጎጫ ቱርቱስ የተገኘ